ዛሬም ደግሞ ቀላል ስቴክ ምሳ አብረን እናዘጋጅ። እዚህ ጋር ለአታክልቴ መጠቀመው ኩሳ ወይም ዙኪኒ እንዲሁም ደግሞ ቼሪ ድንች፣ ብሮኮሊ እና ካሮት። ለሶሴ መጠቀመው 8 ፍሬ ነጭ ሽንኩርት እና 1 ራስ ሽንኩርት። ይሄ ደግሞ ድንቹ ፓታታ ፍሬ እሰራበታለሁ ማለት ነው። ሌላ ዋናው ነገር ያው ስቴካችንን እኔ በዚህ መልኩ ነው ያዘጋጀሁት ማለት ነው። ክብም ሊሆን ይችላል። በጣም ከወፈረባችሁ ደግሞ በመቀጥቀጫ ቀጥቅጣችሁ ስስ መሆን አለበት። ምክንያቱም አንደኛ ነገር እንዲበስልኝ፣ ሁለተኛ ነገር ደግሞ በኋላ ላይ ስብስብ ስለሚል። ሌላው ቅመም እጠቀማለሁኝ። የምጠቀመው ቅመም ደግሞ ብላክ ፔፐር፣ እርፌ ወይም ደግሞ ሲኒሞን፣ ጨውና 7 ስፓይስስ እጠቀማለሁኝ ማለት ነው ለሶሱ እንዲሁም ለስጋው። አሁን አታክልቶችን አዘጋጃለሁ መጀመሪያ እንደዚህ ከታተፊዋለሁ። እንደዚህ ተለቅ ተለቅ አድርጌ ማለት ነው። ከዛ በደንብ አድርጌ አጥቤዋለሁ። በተለይ ብሮኮሊ በደንብ መታጠብ አለበት። እንዲሁም ደግሞ ድንቹን ታይም ለመቀነስ ያህል ልጬ እንደዚህ አጥቤዋለሁ። እሱንም አሁን እንከታተፈዋለሁ። ድንቹን ቆረጥ ቆረጥ ነው የማደርገው፣ ምክንያቱም ስለሚቀቀልና በኋላ ማሽ ስለምናደርገው። የቆራረጥነውን ድንች በድስት እንጨምራለን። ከዛ ውሃ ጨምረን በደንብ ሙክክ ብሎ እንዲበስል እንተወዋለን። አሁን ሽንኩርታችንን ድቅቅ አድርገን እንከትፋለን። እንደዚህ ሽንኩርቱን አዘጋጅቻለሁ። አሁን እናደርጋለሁ ነጭ ሽንኩርቱን በዚህ በመቀጥቀጫ አምሬ በደንብ አድርጌ እሱንም እቀጠቅጠዋለሁ ማለት ነው። ከዛ በፊት ግን ይሄ ስቴካችንን እናዘጋጃለን፣ ቅመሙን እየጨመረን ማለት ነው። አሁን ምንድነው የምናደርገው? ቅመማችን ቅድም ያሳየኋችሁን ከሁሉም ላይ ትንሽ ትንሽ እያረግን ጨውንም እንደዚህ እናሸዋለን። መልሰን ደግሞ ባልደረሰው ፓርት እንደዚህ እንገለብጥና እንደቀድሙ እየጨመረን መሳጅ እናደርገዋለን። እንደዚህ ተዘጋጅቷል። አሁን ወደ መጥበሱ እንሄዳለን። በነገራችሁ ላይ ስቲክ በብዙ መልኩ ነው የሚሰራው። እንደዚሁ በክሬም እንሰራለሁ እኔ። ግን ይሄ ስቲክ አልበስል ላላችሁ ወይ ደግሞ ከባድ መስሎ ለሚታያችሁ በጣም ቀላል ነው። በጣም ነው ጣዕሙን ልነግራችሁ አልችልም። በጣም ትወዱታላችሁ። አሁን ወደ አሰራሩ ነው። መጥበሻ ወይም ደግሞ ድስታችንን እንጥዳለን። ከዛ ኦሊቭ ኦይል እናደርጋለን። ከዛ ስቲካችንን እንደዚህ እየጨመርን እንጠብሰዋለን። ይሄ ብስል እንዲል አይደለም፣ ብቻ ግን እንደዚህ ቃ ብሎ ጥሩ ጣዕም እንዲሰጠን ነው እንፈልገው። በኋላ ላይ ይሄንን ከእንደገና ስለምናበስለው እንደዚህ ገልበጥ ገልበጥ እናደርገውና እናወጣዋለን። አሁን ይሄን ያህል ይበቃዋል። ስቲካችንን እናወጣዋለን። ዘይቱ ካነሰን ትንሽ ኦሊቭ ኦይል እየጨመረን የቀረውንም ደግሞ እንደዛው እንጠብሰዋለን። ሁሉንም ስቲካችንን እንደዚህ ጠብሰናል። አሁን ምን እናደርጋለን? እዚህ ሶስ ላይ ቅድም የከተፍነውን ሽንኩርት እንጨምራለን። ትንሽ ኦሊቭ ኦይል፣ ትንሽ ነው እስካሁን የተጠቀምኩ ያለሁት። ይሄንን በደንብ አድርገን እንጠብሰዋለን። አሁን ቅድም የቀጠቀጥነውን ሽንኩርት፣ ነጭ ሽንኩርት
የምትፈልጉትን ያህል እንጨምርና አንድ ላይ እንጠብሰዋለን። አሁን ከቀድሞቹ ቅመም ላይ ስጋው ላይ ተጨመርነው ላይ ከሁሉም ላይ ትንሽ ትንሽ ጨው አላበዛም። ነጭ ሽንኩርት ስለጨመርኩኝ ከሶስቱም ቅመም ላይ እንደዚህ ጨምርና ትንሽ እንጠብሰዋለን። እንደዚህ በደንብ ታቁላላ ነው በኋላ ቅድም የጠበስነውን ስጋችንን እንጨምራለን። ከነመረቁ ነው የምንጨምረው። ከዛ ይሄንን አንድ ላይ ትንሽ እንጠብሰዋለን ውሃ ከመጨመራችን በፊት። እንደምታዩት እንደዚህ ጥብስ ካረግን በኋላ አንድ ኩባያ ውሃ እጨምርበታለሁ። ከዛ ይሄንን ትንሽ አቀላቅለን እንከድነውና ጋዙን ቀንሰን በደንብ ተረጋግቶ እንዲበስል እንተዋለን። ከዛ ሎሚ ብቻ ከላይ እንጨምራለን። ጨረስን ማለት ነው። ከድነን እንተዋለን። ይሄንን ጣርነው ድንቻችን በስሏል። ይሄን አጠንፍፈን ማሽ ፖቴቶን እናዘጋጅ። አሁን ድንቻችንን ማሽ እናደርገዋለን። ነጩን ቅመም ትንሽ እና ትንሽ ጨው፣ ትንሽ ወተት ማብዛት የለብንም በጣም እንዳይቀጥንብን፣ እና ቂቤ እኔ ይሄንን ኖርባክ ብራንድ ነው። ይሄንን ማለት ይበቃኛል። ከዛ ይሄንን ማሽ አደርገዋለሁ። እንደዚህ ማሽ አድርገነዋል። እንቀምሰዋለን። ጋይስ ስጋው ራሱ ቢቀር ይሄ ራሱ ምሳ ነው። እንዴት እንደሚጣፍጥ የቀረን ይሄኛው አታክልት መቀቀል ነው። ሁሉንም በአንድነት እንቀቅለዋለን። ግን ቶሎ ብለን ይሄኛውና ይሄኛው ቶሎ ስለሚበስል ማውጣት አለብን። አለበለዚያ ግን ተራ በተራ መቀቀል እንችላለን። እዚህ ቀቅዬው በቀዝቃዛ ውሃ ውስጥ ጨምሬዋለሁ። ምክንያቱም ሙትት እንዳይልብኝ ያደርጋለሁ። በዚህ ማሽኔ ትንሽ ጠገግ እንዲልልኝ አደርገዋለሁ። ትንሽ ጣዕም እንዲኖረው ትንሽ ቀማሚ ጨምራለሁ። ትንሽ ኦኒዮን ፓውደር፣ እንደዚሁ ዋይት ፔፐር። ይሄንን ትንሽ ጠብሰዋለሁ በዚህ በኤር ፍራየር 5 ደቂቃ። ከዛ በኋላ እናቀርባለን። ይሄን ያህል ይበቃዋል። እናወጣዋለን። እንዴት እንደሚል ደስ እንደሚል ጥብስ ብሎልኛል። ታችንም እንደዚህ ደርሶልናል። ሽታው ዋው! በዛሬ ሙክክ ብሎ ነው የበሰለው። እዩት እንዴት ፍርፍር እንዳለ። አሁን በምንፈልገው መልኩ እናዘጋጃለን። አብረን ያዘጋጀነው ቪዲዮ በጣም ስለረዘመብኝ ሳላሳያችሁ አዘጋጅቻለሁ። ሳህን ላይ የምሬን ነው የምላችሁ። እንደዚህ ካልሰራችሁ የምር ከስራችኋል። ካችንም አታክልታችንን በጣም ነው የበሰለው። እንዲሁም ደግሞ ማሽ ፖቴቶአችን በጣም ነው የሚጣፍጠው። ከወደዳችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።